ብዙ ጊዜ ውስጤን የሚከነክነውና ውስጤ የማይቀበለው አንድ ነገር አለ። ለገንዘብ ያለን ትርጓሜ፣ ለገንዘብ ያለን አመለካከት። ብዙ ገንዘብ መያዝ እንደ ስኬት ቆጥረን የምንኖረው ነገር። አንድ ሰው እኮ ራሱን ሳይቀይር በአስተሳሰብም በተግባርም ራሱን ሳይቀይር ብዙ ብር ሊኖረው ይችላል። ሰርቆ ወንጀል ሰርቶ ወይም ወርሶ ብዙ ብር ሊይዝ ይችላል። በምንም ራሱን ሳይቀይር ራሱ ላይ ምንም ነገር ሳይጨምር ባዶ እንደሆነ እና ባዶነት እንዴት ስኬት ሊሆን ይችላል?